لا تحزن የምን ሐዘን ያለህ ዛሬ ብቻ ነው። ጧት ከእንቅልፍ ስትነሳ ምሽቱን ያለው ብለህ አትጠብቅ። ያንተ ቀን ዛሬ ብቻ ነው። ትናንት ከነጥሩና መጥፎ አልፏል። ነገም ቢሆን ገና አልመጣም። የህይወት ውደትህ አንድ ቀን ነው። ዛሬ እንደተወለድክና ሲያልቅም እንደምትሞት አድርገህ አስብ። ይህን ስታደርግ በባለፈውና በጭንቀቶቹ በወደፊቱና ባልተጨበጠ ተስፋ ወጥመድ ውስጥ አትገባም። ለዛሬ ኖር። የዛሬውን ሶላትህን በተመስጦ ስገድ። ቁርአንንም ትርጉሙን እየተረዳህ ቅራ። አላህንም በእውነተኝነት አስታውስ። ዛሬ ፍትሃዊ ሁን። በአቅምህና በጤናህ ልክ አስብ። ዛሬን በደስታና በሰላም ኖር። ጌታህን አስታውሰው፣ ምህረቱን ጠይቀው። ባለህ ሲሳይ፣ በሚስትህ፣ በልጆችህ፣ በሥራ፣ በቤትህና በደረጃህ ጥብቃቃ የዛሬ ፕሮግራምህን አስተካክል። ከዚህ ዓለም ለመለየት ዝግጁ ሁን። ይህን ስታደርግ ከሴኮንዶቹ ወራትን፣ ከደቂቃዎቹ ዓመታትን መፍጠር ትችላለህ። የሰጠሁህንም ያዝ፣ ከአመስጋኞችም ሁን። ዛሬን ከሐዘን፣ ከጭንቀት፣ ከቁጣ፣ ከመቀኝነትና ከክፋት ነፃ ሆነ አሳልፍ። አንድ ነገር በልብህ ውስጥ መቅረጽ አለብህ። የኔ ቀን ዛሬ ብቻ ነው። ዛሬ ትኩስና ለስላሳ ዳቦ ከበላህ የትናንቱ የሻገተና ደረቅ ዳቦ ወይም የነገው የተስፋ ዳቦ ምንም አይሰሩልህም። ጠንካራ ሰው ከሆንክ ያለ ምንም ጥርጥር በቀጣዩ ነገር ላይ ራስህን ታሳምነዋለህ። የኔ መጨረሻ ቀን ዛሬ ናት። ይህን አስተሳሰብ ካዳበርክ ማንነትህን በማሻሻል ችሎታህን በማሳደግና ተግባርህን በማጽዳት ከቀንህ እያንዳንዷ ወቅት አትራፊ ትሆናለህ። ከዚያ ለራስህ ምን ትለዋለህ? ዛሬ ቁጥብ መሆን አለብኝ። መጥፎ ንግግርም ሆነ ጸያፍ ቃል አልናገርም፣ ሰውንም አላማም። ዛሬ ቤቴንና ቢሮዬን ማስተካከል አለብኝ። ንጹህና የተስተካከሉ እንጂ የተዘበራረቁና የተዝረከረኩ መሆን የለባቸውም። ዛሬ የሰውነቴን ንጽህና መጠበቅና አለባበሴን ማስተካከል አለብኝ። ባረማመዴ፣ ባነጋገሬ እንዲሁም በድርጊቴ ሚዛናዊ መሆንም ይኖርብኛል። ዛሬ ለጌታዬ ታማኝ ለመሆን ጥረት አደርጋለሁ። ሰላቴን በጥሩ ሁኔታ ሰግዳለሁ። በበጎ ተግባር ሥራዎችም ላይ እሳተፋለሁ። ቁርአን እቀራለሁ፣ መጽሐፍትን አነባለሁ። ጥሩነትን፣ ደግነትንና ቅንነትን በልቤ ውስጥ አስገባለሁ። እንደ ኩራት፣ ምቀኝነትና መናፍቅነት ያሉ እኩይ ተግባራትን ከልቤ አወጣለሁ። ዛሬ ሰዎችን ለመርዳት እሞክራለሁ። የተራቡትን አበላለሁ፣ የታመሙትን እጠይቃለሁ፣ የሞቱትን እቀብራለሁ። በጥመት ላይ ያሉትን እመክራለሁ። ከጭቁኖችና ከደካሞች ጎን ቆማለሁ። ዓሊሞችን አከብራለሁ፣ ለሕፃናት አዝናለሁ፣ አዛውንቶችን ከልቤ ደግፋለሁ። የተለየኸውና የሄድከው ትናንት ሆይ አንተን እያስታወስኩ አላለቅስም። አስተዋሽህ መሆኔን ላፍታ እንኳ ዞር ብለህ አታየውምና፣ ምክንያቱም አንተ ላትመለስ ሄደሃል። የወደፊት ሆይ አንተ በማይታየው ዓለም ውስጥ ነህ። ስለዚህ ወደፊት ምን ይመጣል ብዬ መጨነቅ አልፈልግም። ስላንተ በማለም ጊዜህን አላባክንም። ምክንያቱም አንተ ያልተፈጠርክ ባዶ ነገር ነህ። ሕይወትን በሙሉ ድምቀቷና ውበቷ ለመኖር ለሚፈልጉ ሰዎች የኔ ቀን ዛሬ ብቻ ነው የሚለው በደስታ መዝገበ ቃላት ውስጥ የሚገኝ ወሳኝ አረፍተ ነገር ነው። መራራ ትችትን እንዴት መቀበል ይቻላል? ሰዎች ፍጹምና በምድር ላይ ያለ ሁሉ ፈጣሪ የሆነውን አላህን ሳይቀር ይተቻሉ። ታዲያኛ በስህተት የተሞላን ሰዎች ምን እንጠብቃለን? ሁሌም ቢሆን ትችትን ጠብቅ። ትችት የማያቆም ጦርነት ነው። ከሰዎች መካከል ጎላ ብለህ ከወጣህ፣ ካደክ፣ ተርፎ ከሰጠህና በሌሎች ላይ ተጽዕኖ ማሳደር ከቻልክ ትችትና ውግዘት ዕጣዎችህ ይሆናሉ። ሰዎች አንተን ከመፈተሽና በአንተ ባህሪ ላይ ስህተትን ከመፈለግ ወደ ኋላ አይሉም። ቀዳዳ አግኝተህ ምድር ውስጥ ካልገባህ አሊያም መሰላል አግኝተህ ወደ ሰማይ ካልወጣህ በስተቀር ከምድር ነዋሪዎች ውስጥ አንዱ እስከሆንክ ድረስ ስድብን፣ ትችትንና ውግዘትን ጠብቅ።
እዚህ ላይ ልታስተውል የሚገባህ አንድ ነገር አለ። የተቀመጠ ሰው አይወድቅም፣ እንዲሁም የሞተን ውሻ የሚመታ የለም። ስለዚህ ሰዎች ባንተ ላይ የተቆጡት በዲን፣ በእውቀት፣ በባህሪ ወይም በሀብት ስለበለጥካቸው ሊሆን ይችላል። ጥሩ ተግባራትህን ትተህ የማትረባና ዋጋ ቢስ እስካልሆንክ ድረስ በእነሱ ዘንድ ያንተ ስህተቶች ይቅር አይባሉም። ስለዚህ ስድብና ትችት በሚያጋጥምህ ጊዜ ጠንካራና ታጋሽ ሁን። በቃላቶቻቸው የምትቆስልና የምትሽመደመድ ከሆነ ተስፋቸውን እውን አደረክላቸው ማለት ነው። ምክንያቱም እነሱ ይህን ነው የሚፈልጉት። ዝም እንዲሉ ማድረግም አትችልም። ነገር ግን ከነሱ ዘወር በማለትና ለሚሉት ነገር ዋጋ ባለመስጠት ትችታቸውን መርሳት ትችላለህ። በጣም ጥሩ የሆነ ባህሪን አሳያቸው። ይቅርታ ማድረግላቸው። በሚሸርቡት ሴራ አትረበሽ። ይህን ስታደርግ ትችታቸው ደረጃህንና ክብርህን ይጨምርልሃል። በቁጭታችሁ ሞቱ በላቸው። መልካም ሥራዎችህን በማጎልበትና ችሎታዎችህን በማሳደግ ቁጭታቸውን መጨመር ትችላለህ። በሁሉም ሰው ዘንድ ተቀባይነትን ለማግኘትና ለመሞገስ የምትፈልግ ከሆነ ግን እወቀው፣ ምኞትህ እውን ሊሆን አይችልም። ድብርትን በሥራ ቀይር። ሥራ ፈት የሆኑ ሰዎች ጊዜያቸውን የሚያሳልፉት ሐሜትና ውሸትን በማስፋፋት ነው። ምክንያቱም አእምሮአቸው ከዚህ የተሻሉ ጠቃሚ ነገሮችን ከማሰብ የራቀ ነውና። ቤት ከሚውሉት ሴቶች ጋር መሆንን ወደዱ፣ ከልቦቻቸውም ላይ ዝገት ታተመባቸው። ስለዚህ እነርሱ አያውቁም። ሥራ የማትሠራ ከሆነ ለድብርትና ለጭንቀት ዝግጁ ነህ። ምክንያቱም ያለ ሥራ መቀመጥ አእምሮ ያለፈውን ያሁኑንና የወደፊቱን በማሰብ እንዲወጠር ያደርገዋል። ስለዚህ እኔ የምሰጥህ ልባዊ ምክር ተነስተህ ፍሬያማ ተግባራትን አከናውን የሚል ነው። ሥራ ፈትነት ዘገምተኛውና ድብቁ ራስን የማጥፋት ተግባር ነው። በቻይና እስረኞች ላይ ከሚፈጸመው ዘገምተኛ ግርፋት ጋር ይመሳሰላል። ከውሃ ቧንቧ ስር እንዲቀመጡ ይደረግና በየአንድ ሰዓቱ አንድ የውሃ ጠብታ ጠብ እንዲልባቸው ይደረጋል። ብዙዎቹ ከአንዱ ጠብታ ሌላውን ጠብታ በመጠባበቅ አእምሮአቸውን ስተው ለእብደት ይዳረጋሉ። ያለ ሥራ መቀመጥ የሰለጠነ ሌባ ሲሆን የሚያጠቃውም አእምሮን ነው። ቦዝኖ መቀመጥ የተፈጠሩበትን ዓላማ መርሳት ነው። ስለዚህ አሁኑኑ ተነስና ስገድ፣ ጌታህን አመስግን፣ ሥራ ፍጠር፣ መጽሐፍትን አንብብ፣ ቤትህን አስተካክል፣ አሊያም ሰዎችን እርዳ። ለቁጭታ መቋጫ አብጅለት። ይህ ሕይወትህን በእጅጉ ይቀይርልሃል። ድብርትን በሥራ ቀይረው። ይህን ቀላል መርህ ብቻ ተግባራዊ ስታደርግ ወደ ደስታ የሚወስደውን 50% መንገድ አጠናቀክ ማለት ነው። እስኪ ገበሬዎችን፣ አናጺዎችን፣ የፋብሪካ ሠራተኞችን ወዘተ ተመልከት። ሥራ ላይ ሲሆኑ እንደ ወፍ ዝማሬ የሚማርኩ ቃላት ነው የሚያወሱት። ምክንያቱም በጣም ደስተኞች ናቸው። ቀጥለህ ደግሞ ሁሌም ሐዘንተኛ የሆንከውንና ከአልጋህ ላይ ያለ እንቅልፍ እንባህን እያዘነብክ የምትገላበጠውን ራስህን ተመልከት። ከችግር ጋር በርግጥ ምቾት አለ። ከረሃብ በኋላ ጥጋብ፣ ከጥማት በኋላ መጠጥ፣ ከድካም በኋላ እንቅልፍ፣ ከህመም በኋላ ጤና አለ። የጠፉት መንገዳቸውን ያገኛሉ። የተቸገረው ችግሩ ያልፋል። ጨለማው በብርሃን ይተካል። አላህም ድል ማድረግን ወይም ውሳኔን በፈለገው መልኩ ያመጣል። በርካታ ማይል የሚያካልለውን ሐሩር በረሃ ካየህ ከሱ ቀጥሎ ሰፊ ጥላ ያለው ማራኪ አረንጓዴ መስክ መኖሩን ልብ በል። እንባ በሳቅ፣ ፍርሃት በመጽናናት፣ መረበሽ በመረጋጋት ይተካል። ነቢዩ ኢብራሂም ዓለይሂ ሰላም ሰዎች እሳት ውስጥ ሲከቷቸው በፈጣሪያቸው እርዳታ ሙቀቱ አልተሰማቸውም ነበር። እሳት ሆይ በኢብራሂም ላይ ቀዝቃዛና ሰላማዊ ሁኚ። ነቢዩ ሙሳ ዓለይሂ ሰላም በልበ ሙሉነት በጥንካሬና በጽኑ እምነት ተወው፣ ጌታዬ ከኔ ጋር ነው፣ በእርግጥ ይመራኛል ባይሉ ኖሮ ባህሩ ለሁለት ባልተከፈለላቸው ነበር። ነቢዩ መሐመድ ዓለይሂ ሰላቱ ወሰላም ከአቡበክር ሲዲቅ ረዲየላሁ ዐንሁ ጋር ዋሻ ውስጥ ተደብቀው በነበሩበት ጊዜ ለአቡበክር አይዞህ አላህ ከኛ ጋር ነው አሏቸው። ከዚያም ሰላምና ጥበቃን አገኙ።
አንዳንድ ሰዎች የሚታያቸው ችግርና መከራ ብቻ ነው። ይህ የሆነበት ምክንያት ከመኖሪያቸው በርና ግድግዳ ወዲህ ያለውን ነገር ብቻ ስለሚመለከቱ ነው። ነገር ግን ከነዚህ መጋረጃዎች ባሻገር ያለውን ነገር መመልከት ያስፈልጋል። አትረበሽ። ነገሮች ባሉበት መቀጠል አይችሉም። ቀናትና ዓመታት ይሽከረከራሉ። መጪው አይታይም። አንተ ልታውቀው ባትችልም በየቀኑ አላህ ያዘዛቸው አዳዲስ ነገሮች ይከሰታሉ። በእርግጥም ከችግር ጋር ምቾት አለ። ከበታች ያሉትን በማስታወስ ተጽናና። ዙሪያን ተመልከት። በግራህም በቀኝህም በችግር ላይ ያሉ አሳዛኝ ሰዎች አይታዩህምን? በየቤቱ ሐዘን፣ በየጉንጩም እንባ አለ። ስንት ውጣ ውረዶችና ስንት ታጋሾች አሉ። ችግር የደረሰብህ አንተ ብቻ አይደለህም። በከባድ ህመም እየተሰቃዩ አልጋ ላይ ዓመታትን ያሳለፉ ስንት ሰዎች አሉ። በእስር ምክንያት ከአራት ማዕዘናት መኝታ ክፍላቸው በስተቀር ለዓመታት የፀሐይ ብርሃን ሳያዩ የኖሩ ስንቶች ናቸው። ስንት አባትና እናቶች የሚወዷቸው ልጆቻቸውን በወጣትነታቸው ተነጥቀዋል። ስንት ሰዎችስ በከፍተኛ ችግር ተቆራምደዋል። ስለዚህ ካንተ የባሰ ችግር ያለባቸውን ሰዎች በማየት ተጽናና። ይህ ሕይወት ለሙእሚኖች እንደ እስር ቤት ነው፣ የችግርና የሐዘን ቋት። ማለዳ በነዋሪዎች የተሞሉ ሕንጻዎች በቅጽበት አደጋ መጥቶ ኦን ያደርጋቸዋል። ዛሬ ሕይወት ሰላማዊ፣ አካል ጤነኛ፣ ልጆችም ደስተኛ፣ ሀብት የተትረፈረፈ ቢሆንም እንኳ ከቀናት በኋላ ረብሻ፣ ህመም፣ ድህነትና ሞት ቦታቸውን ሊረከቡ ይችላሉ። በእነዚያም ነፍሶቻቸውን በበደሉት ሰዎች መኖሪያ ውስጥ ተቀመጣችሁ። በእነርሱም እንዴት እንደሰራንባቸው ለእናንተ ተገለጸላችሁ። ለእናንተም ምሳሌዎችን ገለጽንላችሁ። አስፈላጊ ሲሆን በድንጋይ ላይ መንበርከክ እንደምትችለው ግመል ችግርን መልመድ አለብህ። ያንተን ችግር በዙሪያ ካሉ ሰዎች ጋር አወዳድረው። ከነሱ ጋር ሲነጻጸር አንተ እጅግ በተሻለ ሁኔታ ላይ መሆንን ትረዳለህ። ይህም በትናንሽ ችግሮች ከመሽመድመድ ያድንሃል። ጸጋው ብዙ የሆነውን ፈጣሪህን አድንቅ። በሰጠህ ነገር አመስግነው። ለነሳህ ነገር ማካካሻ ጠይቀው። ካንተ የባሰ ችግር ያለባቸውን ሰዎች በማየት ተጽናና። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም መልካም አርአያ ናቸው። የግመል ፈርስ ጭንቅላታቸው ላይ ተደፍቶባቸዋል። እግራቸው ደምቷል፣ ፊታቸው ተፈንክቷል። ቅጠል ለመብላት እስኪገደሉ ድረስ ዋሻ ውስጥ ታግተዋል። ከሚወዷት አገራቸው ከመካ ተባረዋል። የፊት ጥርሳቸው በጦርነት ተሰብሯል። ንጹሕ ሚስታቸው በዝሙት ስሟ ጠፍቷል። 70 ጓደኞቻቸውም ተገድለዋል። ልጆቻቸውንም ሞት ነጥቋቸዋል። የረሃብን ስቃይ ለማስታገስ ሆዳቸው ላይ ድንጋይ ያስሩ ነበር። ገጣሚ፣ አስማተኛ፣ ጠንቋይ፣ እብድ፣ ውሸታም የሚሉ ስያሜዎች ተሰጥቷቸዋል። ሆኖም እነዚህን ከባባድ ፈተናዎችና ውጣ ውረዶች መቋቋም ችለዋል። ነቢዩ ዘከርያ ዓለይሂ ሰላም ተገድለዋል። ነቢዩ ያሕያ ዓለይሂ ሰላም ታርደዋል። ነቢዩላህ ሙሳ ዓለይሂ ሰላም በከባባድ ችግሮች ተፈትነዋል። ነቢዩላህ ኢብራሂም ዓለይሂ ሰላም እሳት ላይ ተወርውረዋል። ታላላቅ መሪዎችም የዚሁ ችግር ተጠቂዎች ነበሩ። ዑመር ረዲየላሁ ዐንሁ ተገድለዋል። ዑስማንና ዓሊይም ረዲየላሁ ዐንሁማ አጅመዒን እንዲሁ። በርካታ ቀደምት ምሁራንም ታስረዋል፣ ተገርፈዋል። በእውነቱ እነዚያ ከበፊታችሁ ያለፉት ምዕመናን መከራ ሳይመጣባችሁ ጀነትን ልትገቡ ታስባላችሁ? መልእክተኛውና እነዚያ ከእርሱ ጋር ያመኑት የአላህ እርዳታ መቼ ነው እስከሚሉ ድረስ መከራና ጉዳት ነካቸው። ፈገግታ፣ በመጠኑ መሳቅ የድብርትና የሐዘን መድኃኒት ነው። ነፍስን ቀላልና ልብን ንጹሕ በማድረግ ረገድ ጠንካራ ተጽዕኖ አለው። አቡ ደርዳ ረዲየላሁ ዐንሁ ለልቤ እረፍትና ምቾት ለመስጠት ስል ሁሌም እስቃለሁ ይሉ ነበር። ከሰዎች ሁሉ በላጭ የሆኑት መልእክተኛው ሰለላሁ ዐለይሂ ወሰለም ይስቁ ነበር፣ የኋላ ጥርሶቻቸው እስኪታዩ ድረስ። ምቾትን ለማግኘትና ልብን ደስተኛ ለማድረግ ሳቅ ፍቱን ዘዴ ነው። ሆኖም ከልክ አለማለፉን ማረጋገጥ አለብን። መልእክተኛው ከልክ በላይ አትሳቁ፣ ከልክ በላይ መሳቅ ልብን ይገድላልና ብለዋል። ከወንድማችሁ ፊት ከሳቃችሁ ይህ
የሰደቃ ተግባር ነው። በንግግሯም ተገርሞ ጥርሱን ፈገግ አደረገ። በተጨማሪም ስትስቅ በፌዝ አሊያም በሹፈት መሆን የለበትም። አያቶቻችን ማረጋገጫዎቻችን፣ ምስክሮቻችን፣ አንቀጾቻችን፣ ትምህርቶቻችን፣ ምልክቶቻችን፣ ወህዮቻችን ወዘተ በመጡላቸው ጊዜ እነርሱ ይስቃሉ። ከጀነት ደስታዎች አንዱ ሳቅ መሆኑን አትርሳ። ዛሬ በትንሣኤ ቀን እነዚያ ያመኑት በከሃዲዎቹ ይስቃሉ። አረቦች በፈገግታና በሳቅ ለሚታወቅ ሰው ከፍተኛ አድናቆትና ክብር ነበራቸው። የጥሩ ስብዕና ምልክት አድርገውም ይቆጥሩታል። ይህ አይነት ሰው ጥሩ ባህሪና ንጹሕ አእምሮ ያለው ሰው ነው ብለው ያስባሉ። የኢስላም መርሆች በሚዛናዊነት ላይ የተመሰረቱ ናቸው። በእምነት፣ በዒባዳ፣ በባህሪ ወዘተ ሚዛናዊ እንድንሆን ያስፈልጋል። ኢስላም ደረቅ ቋጠሮና ቁጡ ገጽታን አይደግፍም። የማያቋርጥ ቀልድና ፈንጠዝያንም ይቃወማል። ይልቁንም አስፈላጊ ሲሆን ኮስታራነትን አሊያም ቁም ነገረኛነትን፣ አስፈላጊ ሲሆን ደግሞ ተገቢ የሆነ ደስታን ያዛል። የትካዜ ጸባይና ቁጡ ገጽታ የመጥፎ ባህሪና የግልፍተኝነት ምልክቶች ናቸው። ከዚያም ፊቱን አጨፈገገ፣ አኮማተረም። ከትካዜ የበለጠ ልብንና ፊትን በከፍተኛ ሁኔታ ቁጠኛ የሚያደርግ ተግባር የለም። ሳቂታ ለመሆን ከፈለግ ከሐዘንና ከተስፋ ቢስነት ጋር ጦርነት ክፈት። የዕድል በር ሁሌም ክፍት ነው፣ የስኬት በርም እንዲሁ። ስለዚህ በጸጋ ተስፋዎች ራስክን ሙላ። የማልጠቅምና ዋጋ ቢስ ነኝ ብለህ ካመንክ በሕይወት ላይ ያለህ ስኬት ከዚህ ግብ ማለፍ አይችልም። በሕይወት መኖርህ ታላላቅ ነገሮችን ለማግኘት መሆኑን ካሰብክ ሁሉንም አይነት መሰናክሎች የምትበጣጥስበት ወኔ ይኖርሃል። ለምሳሌ በ100 ሜትር የሩጫ ውድድር ላይ የሚሳተፍ አትሌት 100 ሜትሩን ሮጦ እንደጨረሰ ይደክመዋል። በ400 ሜትር ውድድር ላይ የሚሳተፍ ሯጭ ግን 100 ሜትር አሊያም 200 ሜትር ላይ አይደክመውም። ምክንያቱም የልባችን ውሳኔና ቁርጠኝነት የሚወሰነው እንደየግባችን ነው። ስለዚህ ግብህን ከፍተኛና ለማግኘት አዳጋች አድርገው። በየቀኑ አንድ እርምጃ ወደ ግብህ እየተራመድክ እስከሆነ ድረስም ሐዘን አይሰማህ።